ሰላም እንዴት ናችሁ የዩቲዩብ ቻናል ተከታታይ ቤተሰቦች በዛሬው ዕለት ፋንዳሜንታል አካውንቲንግ ሚድ ኤግዛም ይዤላችሁ መጥቻለሁ ማለት ነው። ኤው ጥያቄ እንሰራለን ማለት ነው። እያንዳንዳቸውን ጥያቄዎች ከኤ እስከ ዲ ያሉ ምርጫዎችን እስከነ ዲፊኒሽናቸው ለምን እንደሆኑ ለምን እንዳልሆኑ እናያለን ማለት ነው። በዚያው ላይም በደንብ ያላነበባችሁ ካላችሁ በዚያው እያነበባችሁ መሆናችሁን ሳዘነጉ ወደ ትምህርቱ እንቀጥላለን ማለት ነው። እና ምንድነው የመጀመሪያው ጥያቄ adjusting for accrued revenue ይላል። adjusting for accrued revenue እንደምታውቁት accrued revenue adjust ያስፈልገዋል። accrued revenue እና accrued expense የሚባሉትን ተምራችኋል ብዬ አስባለሁ። ስለዚህ accrued revenue ማለት ምን ማለት ነው? ገቢያችሁ ነው፣ ነገር ግን ያልተመዘገበ ጠቃቅን ገቢ ሊሆን ይችላል፣ ነገር ግን ያልመዘገባችሁት ማለት ነው። ስለዚህ እሱን ስትመዘግቡት ወይም አድጀስት ስታደርጉት ምን እንደሚፈጠር እናያለን ማለት ነው። የመጀመሪያው ምንድን ይላል? have liabilities and revenue account relationship ይላል። ይሄ liability እና revenue relationship ነው ያላችሁ ይላል። ነገር ግን እሱ ምንድነው? ይሄ አይሆንም። liability relationship ያለው accrued expense ነበር፣ ነገር ግን ይሄ accrued revenue ነው የተባለ have an asset and revenue account relationship ይላል። ይሄኛው ትክክል ነው፣ ምክንያቱም asset እና revenue account relationship ነው ያላቸው ማለት ነው። መልሳችን ቢ ነው፣ ነገር ግን ሲ እና ዲን እናያለን ማለት ነው። decrease asset and revenue decrease asset እና revenue ይቀንሳል ይላል assetታችንና revenueአችንን፣ ነገር ግን አይቀንስም፣ እንደውም ይጨምርልናል ማለት ነው። revenueአችንና assetታችን እንዲጨምር ነው የሚያደርግ። decrease liability and increase revenue ይላል። ያው decrease liability እና increase revenue የሚለው እንዳያሰስታችሁ፣ ምክንያቱም liabilityያችሁ ዲክሪዝ የሚሆን ስትከፍሉት ብቻ ነው ማለት ነው። ነገር ግን አሴታችሁንና ረቨናችሁን ነው የሚጨምረው ማለት ነው። መልሱ ቢ ነው ማለት ነው። ሁለተኛ when HH ካምፓኒ purchase supply worth በ500 HH የሚባል ካምፓኒ supply ቢገዛ እና incorrectly ቢመዘግበው ክሬዲት ምን አርጎ supply በ5000 አርጎና ዴቢት ካሽ በ5000 አርጎ ቢመዘግበው before correcting this error correcting ወይም ከመስተካከሉ በፊት እንዴት ነበር? ይሄ ስህተት ነው። መጀመሪያ ስህተቱ 2 ነው። 500 የነበረውን 5000 አርጎ መመዝገቡ ነው። ሁለተኛ ደግሞ እየገዛ ነው እና ሲገዛ ደግሞ ምንድነው ሳፕላዩ ዴቢት ነበር መሆን ያለበት፣ ካሹ ክሬዲት ነበር መሆን ያለበት፣ ነገር ግን አቀይሮታል ማለት ነው። ስለዚህ ይሄ ከመስተካከሉ በፊት ምን ነበር አፌክት የሚያደርግ የሚለውን እያንዳንዳቸው እናያለን። ስለዚህ ኦቨርስቴት አንደርስቴት የሚሉትንም በደንብ እንድትለዩ ያደርጋችኋል ማለት ነው። የመጀመሪያው ምን ይላል? cash is overstated and supply is overstated ይላል። እዚህ ዘንዳ cash overstated ነው፣ ትክክል ነው። ምክንያቱም 500 ገዝተነው 5000 እንደውም 500 እንደውም መቀነስ ያለብን 5000 ገቢ እንደ ገቢ አድርገን የመዘገብነው፣ ምክንያቱም ዴቢት ስላደረግነው ማለት ነው። ነገር ግን ሳፕላያችን ክሬዲት ከሆነ ቀንሷል ማለት ነው። ይሄ ኦቨርስቴት ነው የሚል ፎልስ ነው ማለት ነው። cash is understated and supply is understated ይላል። እዚህ ደግሞ እንደገና ካሽ ነው ያፈረሰብን ማለት ነው። cash overstated ነበር፣ supply understated የሚለው ትክክል ነበር። ስለዚህ መልሶ አይሆንም ማለት ነው። cash is understated and supply is overstated ይላል። ይሄ ፎልስ ነው፣ ተቃራኒ ነው፣ ፈጽሞ ተቃራኒ ነው። ምክንያቱም ካሻችን ኦቨርስቴትድ ነው የሆነ ሳፕላያችን ደግሞ አንደርስቴትድ ነው የሆነ፣ ነገር ግን እዚህ አቀይሮብናል ማለት ነው። እሺ cash is overstated and supply is understated ይላል። ስለዚህ መልሳችን ማን ነው ማለት ነው? ዲ ነው ማለት ነው። 500 ቀንሰን ይያለ 5000 ገቢ ያገኘን ብለን ስንጽፍ ማለት ነው። ዜን ደግሞ 500 ሳፕላይ አሴታችን ሲጨምር፣ ነገር ግን እኛ 500 ቀንሷል ነው ያልነው ማለት ነው። ስለዚህ ዲ ይሆናል ማለት ነው መልሱ። ሌላኛው ጥያቄ ምንድነው? cash በ2000 received at the time that the service was provided was journalized and posted as a debit to cash 2000 and a credit to account receivable 2000 the correcting entry is ይሄ ምንድነው? አሁን ስንቀበለው ካሹን ስንቀበለው 2000 ካሽና አካውንት ሪሲቬብል ክሬዲት ካደረግን ዜን ሰርቪስ የሰጠን ጊዜ ፊት የሰጠን ጊዜ
እንዴት ነበር የምንመዘግበው ትክክለኛውን ምዝገባ ተናገሩ ነው የሚል ማለት እናንተ የዱቤ ስትሰጡ ማለት ነው። ስለዚህ አሁንም እያንዳንዳቸውን ምርጫዎች ሁሉችን ምርጫዎች እናያለን ማለት ነው። የኤ ምንድነው የሚል ዲቤት ሰርቪስ ረቨኑ ይላል 2000 ኤንድ ክሬዲት አካውንት ሪሲቨብል 2000 ይላል። ይሄ ፎልስ ነው። ምክንያቱም ሰርቪስ ረቨኑዋችሁ ምንድን ላይ ነው መሆን ያለበት? ሰርቪስ ረቨኑዋችሁ ክሬዲት ነው መሆን ያለበት። ረቨኑ ሁሌም እየጨመረ ሲሄድ ክሬዲት ባላንስ ነው ያለው። ዜን አካውንት ሪሲቨብል ማለት ካሽ ማለት ነው። ነገር ግን ያልተቀበላችሁት አሁን ያልተቀበላችሁት ማለት ነው። ስለዚህ ይሄ ዴቢት ነበር መሆን ያለበት። ስለዚህ ኤ ፎልስ ይሆናል ማለት ነው። ቢ ዴቢት አካውንት ሪሲቨብል 2000 ኤንድ ክሬዲት ሰርቪስ ረቨኑ 2000 ይሄ ትክክል ነው ማለት ነው። ምክንያቱም እንደሰራችሁ የዱቤም ሰጣችሁ ምን ማላችሁ እንደሰራችሁ ነው የሚቆጠር እና ምንድነው አካውንት ሪሲቨብል የምቀበለው ወደፊት የምቀበለው ያለኝ ብላችሁ ነው ማለት ነው የምትመዘግቡት። ስለዚህ ወደፊት የምትቀበሉ ከሆነ አካውንት ሪሲቨብል ትሉታላችሁ። ዜን ስራ ስለሰራችሁ ሰርቪስ ረቨኑ ብላችሁ 2000 ትሉታላችሁ። ዜን ይሄንን ስትቀበሉ እንዴት አድርጋችሁ ነው የምትመዘግቡት? እዚህ የተሰጣችሁት ነው ማለት ነው። ካሽን ምን አድርጋችሁ ካሽ 2000 ጨምሮላችኋል። ዜን አካውንት ሪሲቨብል የምትቀበሉት 2000ን ስለተቀበላችሁት ኦልሬዲ 2000 አካውንት ሪሲቨብል ዴቢት ይሆናል ማለት ነው፣ ይቀንሳል ማለት ነው። ስለዚህ ትክክለኛው መልሳችሁ ቢ ነው። ነገር ግን ሲና ዲንም እስኪናያቸው ዴቢት ካሽ በ2000 ኤንድ ክሬዲት ሰርቪስ ረቨኑ ይላል። ይሄንኛው ምንድነው? ይሄንኛው አሁን ስትቀበሉ ነው። ምክንያቱም አሁን ስትቀበሉት ያልነው እዚህ ዘንዳ ያለው ነው መልሶ ያመጣባችሁ ማለት ነው። ስለዚህ ሲ እንዳያሳስታችሁ። ምክንያቱም ይሄንኛው ኖርማሊ ስትቀበሉት ነው። ግን ይሄንን እዛው አት ታይም ሰርቪስ በሰጣችሁ በጊዜ ስትመዘግቡ ስለሚላችሁ ማለት ነው። ሪሲቭ አት ዘ ታይምስ ኦፍ ዘ ሰርቪስ ዊዝ ዲሊቨርድ ስለሚል ማለት ነው። ሲ አይሆንም። ዲ ዴቢት አካውንት ሪሲቨብል 2000 ኤንድ ክሬዲት ካሽ ክሬዲት አይሆንም ማለት ነው ሰርቪስ እየሰጣችሁ። ስለዚህ መልሳችሁ ቢ ነው ማለት ነው። አስረኛ ምን ይላል? ኢን ፐርፔቹዋል ኢንቨንተሪ ሲስተም እንግዲህ ፐርፔቹዋል ስናወራ ፔሪዮዲክንም አብረን የማውራት ግዴታ አለብን ማለት ነው። እና ልዩነታቸው ምንድነው ታላችሁ? ፐርፔቹዋል ተሆነ አጀስትመንት አያስፈልገውም። ዴይ ቱ ዴይ የምንመዘግበው ማለት ነው። ስንሸጥም ስንገዛም መርቻንዳይዝ ኢንቨንተሪ እያልን የምንመዘግበው ማለት ነው። እና መጨረሻ ላይ ቆጠራ የሚያስፈልግ አክቹዋል እኛ የመዘገብነውና አክቹዋል ያለውን ለማወቅ ነው እንጂ ያን ያክል እንደ ፔሪዮዲክ ሆኖ ነሰሳሪ አይደለም ማለት ነው። ምክንያቱም እዚው ኮስት ኦፍ ጉድ ሶልዳቸውን አሁን ማወቅ እንችላለን፣ ሁሉም መስራት እንችላለን። በፐርፔቹዋል ከሆነ ግን በፔሪዮዲክ ከሆነ ግን የግድ መቁጠር አለብን ማለት ነው። ኮስት ኦፍ ጉድ ሶልድንም ለማግኘት የግድ ፊዚካል ካውንት አድርገን ነው ማለት ነው። ምክንያቱም ኮስት ኦፍ ጉድ ሶልድ እኩል ነው አቬሌብል ቱ ሴል ሲቀነስ ኢንዲንግ ኢንቨንተሪ ስለሆነ ማለት ነው። በፐርፔቹዋል ጊዜ ግን ኖርማሊ ስለምናውቃቸው እና ስለ ፐርፔቹዋል ኢንቨንተሪ ትክክል የሆነውን ነው የሚል ማለት ነው። አሁን ምርጫውን ያለን ጉድስ ኢሹድ አር ሪከርድድ ፔሪዮዲካሊ ኦን ኢንካም ሳመሪ በፔሪዮዲካሊ የሚመዘገብ ይው ከስሙ እንደምትረዱት ፔሪዮዲካሊ ነው የሚል። ፔሪዮዲካሊ ማለት ደግሞ የፔሪዮዲክ ነው ማለት ነው። ስለዚህ ይሄን አይሆንም ማለት ነው። ፐርቼዝ ኦፍ ኢንቨንተሪስ አር ኮንቲኒየስሊ ዲቪየትድ ቱ መርቻንዳይዝ ኢንቨንተሪ አካውንት ይላል። ይሄ ትክክል ነው። እየገዛችሁ ኮንቲኒየስሊ ነው በገዛችሁ ቁጥር ወደ መርቻንዳይዝ ኢንቨንተሪ አካውንት የምትመዘግቡት ማለት ነው። ስለዚህ የቢ መልስ ትክክል ነው ማለት ነው። ፊዚካል ካውንት ኢዝ ሜድ ቱ ኮምፔር ባላንስ ሻውን ኦን ስቶክ ሌጀር ካርድ ዊዝ ዘ ካውንት ሞድ ሜድ ይላል። አሁን እዚህ ዘንዳ ሲ ደግሞ ምንድነው? ፊዚካል ካውንታችን የሚያስፈልገን ኮምፔር ለማድረግ ነው። እኛ ሰርተን ያገኘነው እና ዌር ሃውሱ ላይ ወይም የቀረውን ኮምፔር ለማድረግ ነው ይላል። ይሄም ትክክል ነው ማለት ነው። ቢም ትክክል ነው፣ ሲም ትክክል ነው። ዲ ኦል ይላል። ነገር ግን ኤ ስለማይሆን ዲ አይሆንም ማለት ነው። ስለዚህ ኢ ይሆናል ማለት ነው። ኢ ቢ ኤንድ ሲ ይሆናል ማለት ነው። ምክንያቱም ኮንቲኒየስሊ ዲቪየትድ መርቻንዳይዝ እናደርጋቸዋለን የምንገዛቸውን ፐርቼዝ የምናደርጋቸውን። ዜን ፊዚካል ካውንቱ ደግሞ የሚያስፈልገን ለምንድነው ካል ስቶክ ላይ ያለውን ወይም ዌር ሃውስ ማለት ነው ይሄ እና ካውንት እኛ እዚህ ዘንዳ ካርድ አለን የቆጠርንበት ካርድ አለን። ዜን እኛ ደግሞ ዌር ሃውሳችን ላይ ካውንት ሜድ ያረግነዋለን እሱን ለማረጋገጥ ነው። ስለዚህ ቢና ሲ ይሆናሉ ማለት ነው። ኢ ይሆናል ማለት ነው መልሳችን።
እሺ ቀጣይ እንሄዳለን the purpose of adjusting entry adjusting ደግሞ ለምን እንደሚያስፈልግ እንደምታውቁት adjusting በመጀመሪያ ምን አለ ተለያላችሁ ይሄ ነገር ጆርናል ይሆናል አይሆንም ትራንዛክሽን አፌክት አድርጎታል አላደረገውም ተላላችሁ ዜን ጆርናል ካደርጋላችሁ ፖስቲንግ ወደ ሌጀር ተቀየራላችሁ ተዚያ ሌጀር ትራያል ባላንስ ከሰራችሁ በኋላ አንአጀስትድ ትራያል ባላንስ ከሰራችሁ በኋላ adjusting ነው የሚመጣ ማለት ነው ስለዚህ adjusting በጣም ነሰሳሪ ነገር ነው ምክንያቱም adjusting ማለት unadjusted ነው ወደ adjusted ምን ቀይረው ወይም ያልተጣራ ነገር አለን ማለት ነው ስለዚህ ያልተጣራውን ኤክስፐንስ ሊሆን ይችላል አኩርድ ረቨኑ አኩርድ ኤክስፐንስ ፕሪፓይድ ኢንሹራንስ ፕሪፓይድ ረንት ፕሪፓይዶች ሊሆኑ ይችላሉ እነሱን አጀስት የምናደርግበት ነው እና ለምንድነው ነው አጀስት የምናደርገው ነው የሚል ኤን እና ያለን to correct error in journalizing የጆርናላይዚንጉን ኤረር ኮሬክት ለማድረግ ነው ይሄ ማለት እኮ ጆርናላይዛችሁ ተሳስቷል ማለት ነው ነገር ግን ጆርናላችሁ ሳይሰሳት ጆርናላችሁ ላይሰሳት ይችላል ምክንያቱም መጀመሪያ ላይ ስትመዘግቡት ትክክል ይሆናል ነገር ግን ከወር በኋላ እና ከሁለት ወር በኋላ አጀስት ስታደርጉ ያ ነገር ኤክስፓየርድ ነው ሊሆን ይችላል እዚህ ላይ አንድ ምሳሌ መስጠት የምፈልገው ምንድነው የሆነ ቤት ቀድማችሁ ብትከራዩ ለአንድ አመት ተከራያችሁ እንበል እና ቀድማችሁ ሰጣችሁት ቀድማችሁ ሰጣጡት ፕሪፓይድ ኢንሹራንስ ፕሪፓይድ ረንት ፕሪፓይድ ረንት ብላችሁ ነው የምትከፍሉት እና አሴታችሁ ነው ነገር ግን አንድ ወር ከተቀመጣችሁ በኋላ ያንድ ወር መክፈል አለባችሁ ማለት ነው እና ረንት ኤክስፐንስ እዚህ ላይ መጀመሪያ ላይ ስትመዘግቡ ኤረር አልነበረባችሁም ነገር ግን ከሁለተኛው ወር በኋላ የመጀመሪያው ያንደኛው ወር ኤክስፓየርድ ስለሆነች ያቺ መጣራት ስላለባት አጀስቲንግ ያስፈልጋል ማለት ነው እና እዚህ ላይ አጀስቲንግ ያስፈልገን ምክንያት ጆርናላይዙ ኤረር ነው ስላልሆነ አፕዴት እናርገው እናስተካክለው እያልን ስለሆነ ማለት ነው ስለዚህ ኤ አይሆንም ማለት ነው to correct error in posting ይህም just like እንደዚህ ሆኖ ማለት ነው ኤረር ፖስቲንግን ለማድረግ አይደለም ማለት ነው አፕዴት ለማድረግ ነው ብለናል ሜጀር ትክክለኛውን መረጃ ለማግኘት ሊሆን ይችላል አሁን ሲን እናያለን to measure asset liability revenue and expense accurately በትክክለኛ መልኩ ምናችን እንድናውቅ ነው አሴታችንን ሊያቢሊቲያችንን revenueአችንን እንድናውቅ ያደርገናል ማለት ነው አሴታችንን ያልናቸው ምንድነው ፕሪፓይድ ይያልን የምንከፍላቸው ፕሪፓይድ ረንት ፕሪፓይድ ኢንሹራንስ እነዚህ አሴታችንን ኦቨርስቴት ስለሚያደርጉት አሴታችን ትክክል እንዲሆን የሚያደርጉ ናቸው ማለት ነው ሊያቢሊቲ ያልነው ደግሞ አኩርድ ኤክስፐንስ ይኖረናል የሆነ ኤክስፐንስ አለን ነገር ግን ያልከፋል ነው ስለዚህ ያንን ወይም ያልመዘገብ ነው ስለዚህ እሱን አፕዴት እንድናደርግ ሊያቢሊቲያችንን ማለት ነው ረቨኑአችን ታልነው ደግሞ አኩርድ ረቨኑ መጀመሪያው ጥያቄ ላይ እንዳየነው አኩርድ ረቨኑ ማለት ገቢ ያለን ነገር ግን ያላወቅነው ያልመዘገብ ነው ማለት ነው ስለዚህ ይሄ ሲ ትክክል መልስ ነው ማለት ነው ሲ ይሆናል መልሱ ቀጣይ ምን ይላል the basic principles of accounting information system includes all of the following except እንግዲህ ምንድነው የሚለው basic principle of accounting information system ሁሎችን የሚይዛል ካንዱ በስተቀር ነው የሚል ማለት ነው cost of effectiveness ይሄ በጣም ወሳኝ ነገር ነው ለአካውንቲንግ ፕሪንሲፕል cost of effectiveness በጣም ወሳኝ ነገር ነው ማለት ነው ምክንያቱም ኮስታችሁን ኢፌክቲቭ እና ኤፊሺየንት እንድትሆኑ ያደርጋችኋል ማለት ነው ይሄ አካውንቲንግ ኢንፎርሜሽን የሚባለው ፍሌክሲቢሊቲ ነው የሳው ፍሌክሲቢሊቲ ነው ተቀያያሪ ነው ማለት ነው እንደ ቴክኖሎጂው አብሮ የሚሄድ ነው ዩዝፉል አውትፑት ይሰጣናል ፔሪዮዲክሲቲ ፔሪዮዲክሲቲ ማለት ምን ማለት ነው ቤዝድ ኦን ፔሪዮዲክ አፕዴት ይደረጋል ማለት ነው ስለዚህ አፕዴት ለማድረግም ኮምፒውተራይዝድ ስለምንሆን አያስቸግረንም ማለት ነው ስለዚህ የለም ማለት ነው ስለዚህ መልሱን ኢ ትሉታላችሁ ነን ኢ ትሉታላችሁ ማለት ነው የመጨረሻው ለዛሬ ያመጣውላችሁ ጥያቄ የመጨረሻው ጥያቄ ነው እስካሁን የምታዩ ካላችሁ ላይክ እና ሰብስክራይብ አድርጉ ቀጣይ ደግሞ የምትፈልጉትን ፓርት ኮሜንት ላይ ያሳውቁኝ እሰራላችኋለሁ ማለት ነው የመጨረሻው ጥያቄ እንስራው which one of the following is not advantages of computerized computer system አድቫንቴጅ ያልሆነው ምንድነው ኮምፒውተራይዝድ መሆኑ አድቫንቴጅ ያልሆነው ወይም ዲስአድቫንቴጁ እንደማለት ነው computerized accounting system are relatively more accuracy ነው ሰተት እንዳንሰራ ያደርገናል ከማኑዋሉ ይልቅ ኮምፒውተራይዝዱ ጥሩ ነው ማለት ነው ለአኩሬንሲ ይሄ ትክክል ነው
computerized accounting system provide have to date information have to date ማለት ኒው ማለት ነው ኒው የሆነ ኢንፎርሜሽን ይሰጣናል የተጣራ ኢንፎርሜሽን ይሰጣናል ይላል ይሄንኛውም ትክክል ነው ማለት ነው ቢም then similar computerized accounting system uses accounting principle that is different from the manual system ስለዚህ ይሄም ከማኑዋል ሲስተሙ different from ነው የሚል ይሄም ትክክል ነው ማለት ነው ምክንያቱም ማኑዋል ሲስተም የምንለው ነን ኮምፒውተራይዝድ ማለት ነው በእጃችን የምንሰራው ሲሆን ኮምፒውተራይዝድ ከሆነ ስለዚህ ፕሪንሲፕሉም ይለያል ማለት ነው ከማኑዋሉ ኦሎስ ዛበብ ይላል ነን ይላል ስለዚህ መልሳችን ኢነን ነው ማለት ነው እዚች ዘንዳ ሲነ የሚል ኢነን አርጉት ይሄ ነው ቤተሰቦችና በቃ እስካሁን የምትሳደምጡ ካላችሁ ላይክ እና ሰብስክራይብ አድርጉ ይመቻችሁ ቀጣይ ያሳውቁኝ